ብሽ ሙሉ ለሙሉ አላመነም እሱን ማለት ነው። ሶ በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ ግን በቃ አትሊስት ተረጋጊ። እሺ ለመረጋጋት ሞክሪ። አንድ ነገር ነው ማለት ነው። በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣውሽ ነገር ኖሩ ለሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኚ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ካንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩትም ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝልኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይሄ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ላንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ካንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ ያንቺ ፍላጎት፣ ያንቺ ምርጫ፣ ያንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይኸውልህ እኔ አሁን ከእሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሆን ያደረኩት። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ። ገባሽ? አንቺ መጣሽው እኔና እሷ ብዙ ነገር ውስጥ ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ልፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምንም ስለመጉዳት ስላለመጉዳት አይደለም። ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ፣ ግን ደግሞ ይሄ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና ያንቺ ትግስት ያንቺ የፍቅርን ልክሽን ይሄ ከሆነ ኢትስ ኦኬ፣ ችግር የለውም። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? የምታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም አብርሽ። እኔም እኮ ይደክመኛል። ገባህ አይደል? እኔ አንተን ማፍቀር እኔ አንተን ወይም ደግሞ መውደድ አንተን እየጎዳህ ከሆነ ለምን ብዬ ነው ወደ አንተ ህይወት ላይ የምኖረው? እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ እኔ አንተ ስትደሰት ስለማይና ስለምወድ ስለማፈቅር ነው አይደለ ያን ሁሉ ነገር እየሆንኩ የነበረው። እያወራ ያለው ነገር ሌላ ነው እንጂ እንዴ እስቲ ተሻለ መጣ ከኔ ብዙ ነገሮችን ካንተ ኤክስፔክት እያደረኩ ነበረ። ሴት ልጅ ነኝ እኮ እኔም እኮ እድሜ አለኝ፣ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል?